What's up? How you doing, guys? My great fam. I'm here in Dubai around Jebel Ali Amana Garden supermarket. I will show you how to get a lot of things here. Let's get them. It's coming here. This is new car. ስለዚህ መኪና ልንገራችሁ። እዚህ ሱፐርማርኬት ውስጥ ገብታችሁ የሆነ እቃ ገዝታችሁ ስትወጡ ትኬት ትሰጣላችሁ። ከዛ በኋላ መኪና ሊደርሳችሁ ይችላል። እሱ ትኬት ማለት ነው። ስለዚህ እቺ መኪና ለማግኘት እዚህ ሱፐርማርኬት ውስጥ ገብታችሁ ስትወጡ ትኬት መያዛችሁንና የመኪና እጣ ሊደርሳችሁ ስለሚችል እንትን ማለታችሁን አትርሱ። ያው ስኬር So, what the hell? Oh, this is amazing shop center. How you doing? So we got ቴምር አሁን ለምሳሌ የሚገራርም ቴምር አለ። እዚህ ጋር 20 ድርሃም ነው ቴምሩ የሚሸጠው። Is it 1 kilo 20 dirham? Is it 1 kilo 20 dirham? ኦኬ 1 ኪሎ በ20 ድርሃም መግዛት ትችላላችሁ ማለት ነው። ሄይ አይድን ኦ ማይ ጋሽ what the hell it is fruit center የአትክልት ቦታ ነው። ለምታዩት ያንዳንዱ ፕራይስ ተቀምጦላችኋል። አይ ላይክ አፕል ባይ ዘ ዌይ በጣም አፕል ወዳለሁና ከአፕሉ ልጀምርላችሁ 7.8 ድርሃም 8 ድርሃም ነው። ይሄኛው 5 ድርሃም ይሄኛው 8 ድርሃም ይሄኛው ደግሞ 10 ድርሃም መግዛት ትችላላችሁ ማለት ነው። what a beautiful place ወላሂ በጣም ነው የሚያምረው። በነገራችን ላይ እዚህ ጋር የተቀመሙ የተዘጋጁ ምግቦች ሩዝ አለ። እዚህ ጋር ቲማቲም ሳልሳ የሚመስል ነገር አለ። እዚህ ጋር ደግሞ ወጣወጡ አለ። በ5 ድርሃም ከዚህ መግዛት ትችላላችሁ። እዚህ ጋር ደግሞ በ10 ድርሃም መግዛት ትችላላችሁ። ኤቭሪቲንግ በቃ እዚህ ጋር ኦ ማይ ጋሽ ዋው ቱርኪ ምን ትፈልጋለህ? ምን ልግዛለህ? what a beautiful food በጣም ነው የሚያምረው። በጣም አንደኛ ነው። አይስክሪም ነው የምትወደው? አይስክሪም ካገኘን እሺ፣ አይስክሪም ካገኘን እንፈልጋለን ማለት ነው። እዚህ ጋር ደግሞ የስጋ ሾፖች ናቸው። በዚህ ወይ የሚገራረም ስጋ አለ። በጣም ርካሽ ነው በዚህ ሀገር ፕራይስ ማለት ነው። እዚህ ጋር እንደምታዩት 13 ድርሃም ይላል። ይሄኛው 13 ይላል። ይሄኛው 31 ድርሃም ነው። እዚህ ጋር ደግሞ ተከትፎ ተቆርጦ ቁርጥ በበርበሬ የሚበላ ክትፎ ምናምን ያማረው እዚህ ፕለስ መምጣት በቂ ነው። ክትፎ ካማራችሁ መታችሁ መብላት ነው። ይሄን የመሰለ ስጋ ተቀምጦላችኋል ማለት ነው። ይሄ ሱፐርማርኬት እስካሁን ካየዋቸው ሱፐርማርኬቶች በጣም ግሬት ነው። በጣም ቢግ ነው። በጣም የወደድኩት ሱፐርማርኬት ነው። ኤቭሪቲንግ አለ እዚህ ጋር። እዚህ ጉበት በጥሬው ጉበት የምትወዱ ሰዎች ትገዙና ትለበልቡታላችሁ ማለት ነው። መልካም ጉበት ይሁንላችሁ፣ ጉበት ቀን ይሁንላችሁ። ጉበት የምትበሉ ሰዎች እኔ እንኳን ጉበት ብዙ አያስደስተኝም፣ ግን እዚህ ጋር ያበረ ነው ጥራቱ ምናምን። ዋው አሜዚንግ ነው። በጣም ላይክ አድርጌዋለሁ። ለምግብ የሚሆኑ ቅመማ ቅመሞች የሚሸጡበት ሴነር ነው ይሄኛው ቦታ። በጣም ያምራል። እጅግ በጣም እንደምታዩት የቺክን ቅመማ ቅመሞች ሁሉ አለ። ሰው ይሄኛው የቅመማ ቅመሞች ሴነር ነው ማለት ነው። ከሞን ይሄኛው ደግሞ የጥርስ ብሩሽ የሚሸጥበት ሴነር ነው። ከጽዳት ጋር የተያያዘ ነው። በተለይ ደግሞ ሴቶቻችን ያው ብዙ ጊዜ የምትሸውዱን በእነዚህ ኮስሞቲክሶች ነው። I don't like that by the way በጣም ሴቶችን ቪዲዮ ያያችሁት ከሆነ አትሸውዱና ምንድነው በውሃ ታጥባችሁ በኩሽና ልብስ ሆናችሁ ነው። አይ ላይክ ዛት እንደዛ ሆነሽ የምትመጪ ካለሽ ሁለተኛ ገባሻለሁ። ግን ይሄኛውን ሁለተኛ ነው የማገባው አንደኛ አላልኩም ነው። ሰው እዚህ ጋር ሾፖቹ ምንድነው የኮስሞቲክስ እቃዎች ኤሪዝ ኮስሞቲክስ ፕለስ ነው። ሰው መታችሁ መግዛት ትችላላችሁ። ኢዚ ነው ፕራይሱ። ያው እያንዳንዱ እንትን ላይ ተጽፎላችኋል። እዚህ ጋር አሁን 29 ድርሃም የሚሸጠው ይሄኛው 31 ነው። ይሄኛው ደግሞ 24 አለ። ይችኛው 15 እያለ ይላል። በጣም ዋጋውን እንግዲህ ጠቅሼ አልዘልቀውም እና የኮስሞቲክስ አድናቂዎች ባልሽ ኮስሞቲክስ ካልተሰራሽ አልወድሽም፣ መች ተቀባሽ፣ ዛሬ እኮ ፊትሽ ነጥቷል፣ ፊትሽ ገርጥቷል ምናምን እያለ ካስቸገረሽ እዚህ መተሽ ስብስብ ባርገሽ በራሱ ገንዘብ ስትቀቢ መዋል ትችያለሽ ማለት ነው። አዶን አፕሪሼት ዛት እኔ አፕሪሼት አላደርጋችሁም። የኢትዮጵያ ቢዩቲፉል ሴቶች
የራሳችን ከለር የራሳችን ውሃ አሜዚንግ ነውና እንደዚህ ኮስሞቲክሶችን ባንጠቀም ጥሩ ነው። የጥርስ ብሩሽ ያስፈልጋቸዋል። ምክንያቱም እዚህ አካባቢ መጽዳት አለባት ሴት ልጅ። ለሴቶች ነው ቪዲዮውን የሰራሁት። ሴት ልጅ ከንፈሯ ነው መጽዳት ያለበት ከምንም በላይ። ምክንያቱም ሩጠን የምንገባበት ሴነር እዚህ ሴነር ነው፣ ይሄ ፕለስ ነውና ዶንት ፎርጌት አባውት ኢት መርሳት የለባችሁም ስለዚህ ጉዳይ። ሰው እዚህ ጋር ደግሞ የሰጃዳ ወይም መስገጃ ሴነር ነው። when you eat salat workshop you have to buy this ሰጃዳ ነው። እሱ ለማናገር ያክል እዚህ ጋር ይሄ 10 ድርሃም ነው። በ10 ድርሃም መግዛት ትችላላችሁ ማለት ነው። ወደ ላይ ወተን ደግሞ ያለውን ነገር የምነግራችሁ የማሳያችሁ ይሆናል ማለት ነው። እስከዛው ድረስ ግን ሰብስክራይብ፣ ሼር፣ ኮፒ ሊንክ አድርጉ። እየተከተላችሁ ከሆነ ቴንክ ዩ። ሰብስክራይብ፣ ሼር፣ ኮፒ ሊንክ ለምን እንደማታደርጉ አላውቅም። ካልሆነ እኔ ከዚህ ጋር አሁን ተፈጥፍጬ ልውደቅላችሁ። አይ ከነገር ኦኬ አብነስተ ሰው ዋው 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 ሄሎ አይደውን ቱታዎች አሁን ለምሳሌ እዚህ ጋር የሚገራርም ብራንድ የሆነ ቱታዎች ይሸጣሉ። በነገራችን ላይ እዚህ ዱባይ ላይ ሙቀት ከመሆኑ የተነሳ የቱታ አልባሳቶችን ተጠቀሙ ሪከመንድ አደርጋችኋለሁ። በጣም ያምራል። ፕራይሱም ያን ያህል ነው። how much is it ካላችሁኝ ፕራይሱ እዚህ ጋር 19 ድርሃም ነው። 19 ድርሃም በጣም ኳሊቲ ያለው ነው። በጣም ስታንዳርዱን የጠበቀ ነው። በነገራችን ላይ እንደምታስቡት እንትን አይደለም፣ ዝም ብሎ ነገር አይደለም። 19 ድርሃም ማለት በእኛ ሀገር እንግዲህ ወደ 1000 ብር አሮ ነው ብቻ የሆነ እንደ ባንክ ምንዛሬው ይለያያል ማለት ነው። it is a beautiful place ነው። ፎቅ ላይ ደግሞ በጣም የአልባሶች መሸጫ አልባሳቶች በብዛት የሚሸጡበት ቦታ ነው። እንግዲህ የዱባይ ሾፕ ምንድነው ሀገራችን ላይ የተለያዩ ሱቆች ላይ በተለያዩ ቦታ ማለቴ ላይክ በቤታችን በር ላይ ኮተቶች የሚበዛበት ስታይል መቅረት አለበት ብዬ አስባለሁ። እኔ ከዚህ የተማርኩት ነገር በቃ አንድ ቢልዲንግ ላይ አንድ ህንፃ ላይ ሁሉን ነገር ማድረግ ይቻላል ብዬ ነው ማስበው። ላይክ ቦሌ ካሳንቺስ አካባቢ እንደዚህ የተጀመሩ ነገሮች አሉ። አፕሪሺየት አደርጋለሁ። እንደዚህ አይነት ነገሮች በጣም ሴቭ ያደርግልናል፣ ከተማችንን ጽድት ያደርግልናል፣ ሀገራችንንም ወደ ተሻለ ብልጽግና ለመውሰድ አንዱ የብልጽግና መንገድ ነው ብዬ ነው ማስበው። እና እንደዚህ ላይክ አንድ ሾፕ ውስጥ አንድ ቢልዲንግ ውስጥ ኤቭሪቲንግ ስታገኙ ዋው ዛት ኢዝ ቤተር። እና ሰብስክራይብ ማድረጋችሁን አትርሱ። እዚህ ጋር ደግሞ 3 ባንድ ቦዲዎች ናቸው። እነዚህን ቦዲዎች በነጋችን ላይ በ14 ድርሃም መግዛት ትችላላችሁ። ሰኞ፣ ማክሰኞ፣ ሮብ እያላችሁ መልበስ ትችላላችሁ። 3 ባንድ ወስዳችሁ ማለት ነውና እዚህም ጋር እንደዚሁ በ10 ድርሃም ኳሊቲያቸው ይለያያል። እንደ ኳሊቲያቸው ነው መግዛት ትችላላችሁ ማለት ነው። ፈርስት ኦፍ ኦል how you doing? I just wanna say hi. Wanna hug. What's your name? Shahid. Where are you from? What's your name? Shahid. Shahid. Where are you from? India. India. Oh, appreciate that. Appreciate that. How can I get this kind of shoes? Same thing. You know, this kind of shoes, you know? This is this kind of job. How can I get? Where? Go straight. Okay, straight. Right side. Right side. Yeah. Okay, no. How is job? Yeah. How is job? Good. Good. Yeah. When do you come to here? Do you speak English? Yeah. Oh, I appreciate that. Little. No. You are amazing guy. I appreciate you. Thank you. I appreciate you. You got a big experience, okay? Okay. Have a nice time. I'm from Ethiopia. Ethiopia. Yeah. Yeah. Nice to meet you. Give me respect. You have to respect me because why? My beautiful country has a big history. Yeah. Thank you. Oh. በነገራችን ላይ በጣም የምወደው ከለር እዚህ ያገኘው። እዚህ ጋር ደግሞ የውሃ መጠጫ ኮዳዎችን ታገኛላችሁ። ይሄኛው በነገራችን ላይ እኔ ዱባይ ላይ በጣም ከተመቸኝ ነገር አንዱ ምንድነው ነፃነት። ኦ ማይ ጋሽ ላይክ በቃ ይለቃችኋል እኮ ስትራፕ ምናምን ያደረጋችሁ ይሄ የሚጨናነቅ ምናምን ነገር የለም። በቃ መጨናነቅ ምናምን የለም። ይሄ ፍሪላንሱ በጣም የተመቸኝ። ምክንያቱም ኢትዮጵያ ውስጥ አሁን እንደዚህ ቪዲዮ እንስራ ብንል አንድ እንትን አገራችን ላይ በጣም ማዝንበት ነገር ቪዲዮ ለመስራት ብንፈልግ ስንት ተቃዋሚ ይኖረናል። እንዳትቀርጸኝ ይልሃል፣ መቅረጽ አይቻልም ይልሃል፣ አትግባ ይልሃል፣ አትንካ ይልሃል። እኔ እንጃ what is the big deal I don't know። እኔ ለምን እንደሚያካብዱ አይገባኝም። እና እዚህ ጋር ግን ሁሉም ከእናንተ ጋር እንደውም መቀረጽ ይፈልጋል።
አፕሪሺየት ያደርጋችኋል። አሪ ቲክታከር ኦ የጉድ ጋይ ምናምን ብሎ አፕሪሺየት አድርጓችሁ ያልፋል። እና ይሄን ነገር ኢትዮጵያ ውስጥ መስተካከል አለበት ለማለት ነው። እነዚህ የውሃ መጠጫ ኮዳዎች ናቸው። በ5 ድርሃም 5 ድርሃም ነው እዚህ ጋር እንደምታዩት። እነዚህን መጠጫዎች መጠቀም ትችላላችሁ ማለት ነው። በጣም ደስ ይላሉ። ሃይላንድ ከመያዝ ይሄን መያዝ የተሻለ ነው። አይዱን what's you know when you married someone የሆነች እንግዲህ ካገባችሁ ትዳር ውስጥ ላላችሁ ሰዎች ጡት ማስያዣ ምናምን መግዛት ለምትፈልጉ ሰዎች ያው ጡታችሁን እንግዲህ መጠናችሁን እናንተ ታውቃላችሁ። ሴቶች እዚህ መታችሁ ሸመት ማድረግ ትችላላችሁ። ጡት ማስያዣ፣ ፓንት ምናምን ስጦታ ምናምን መስጠት ለምትፈልጉ ያው ሴት ልጅ እንደዛ አይነት ነገር ሲሰጣት ትወዳለች ይባላል። በሀገራችን አባባል ነው። ዱባይ ግን የሚሰራ አይመስለኝም እንደዛ አይነት ነገር። ሴት ልጅ ዱባይ ላይ ምን እንደምትወድ እንግዲህ ኮሜንት ላይ ያስቀምጡልኝ። እኔ ግን ያው እዚህ ጋር ፓንቶች፣ ጡት ማስያዣዎች ምናምን አሉ። በነገራችን ላይ ያስፈልገኛል እንዴ ብሩኬ? ያስፈልገኛል? ያስፈልገኝ። Thank you. Have a nice time. Thank you for watching and I will see you next time. እስከዛው ድረስ ግን ሼር፣ ኮፒ ሊንክ እና ሪፖስት ላይክ እያደረጋችሁ እንዲታበረታቱኝ ማይ ቢግ ፋም ጠይቃለሁ። ክብር በጣም ትልቅ ክብር አለ ለእናንተ። You are an apple of my eyes. Have a nice time. Well,